ሲጀምር ከአይኤምኤፍ ጋር ከኢንተርናሽናል ሞኔታሪ ፈንድ ጋር የተፈራረመችው ነገር ምንድን ነው? እነሱ ምን አሉ መሰላችሁ? እነሱ 3.4 ቢሊዮን የአሜሪካን ዶላር እናበድራቸዋለን፣ እናንተ ግን እነዚህ ፖይንቶችን ማሳካት አለባችሁ አሏቸው። እሱም እንዴት ነው የማስበው መሰላችሁ? ይሄ እንደ የሆነ ሰው ባልና ሚስት የሆነ ብር አጥቶ ተቸግሮ ከዛም በኋላ ያ ሰው አበድርሃለሁ ግን ቤትህን እንዴት እንደምታስተዳደር ልጆችን እንዴት እንትን እንደምትል እኔ ደግሞ እነግርሃለሁ እንደማለት ይመስለኛል። መጨረሻ ላይ እንዳለ ሁሉንም ነገር ኮንትሮሉን ወደ እነሱ እንደመውሰድ ማለት ነው። እኔ እንደዛ ነው የማስበው። ይሄንንም እኔ አልደግፈውም። ቤተር ነው ብላችሁ የምታስቡ ሰዎች ካላችሁ ንገሩኝ። እኔ አይ ዶንት ጌት ኢት። እና ምንድናቸው እነዚህ የተስማማንባቸው ነጥቦችስ ምንድናቸው የሚለውን ነገር ይኸው ሪሰርች እያደረኩ ነበረ። I'm here to read about it። እሱም ደግሞ በ2026 ጃንዋሪ ላይ 4ኛው ሪቪው ላይ የወጣውን ዶኪመንት ስር ሜሞራንደም ኦፍ አንደርስታንዲንግ እኛ እነዚህ እናደርጋለን እናንተ ብሩን ስጡን ያልናቸውን ነገሮች ናቸው። ትንሽ ፖይንት ነው ሬዝ ማድረገው። ከዛም በኋላ ሜቢ በደንብ እንትን ካላችሁ ሌላ ፓርትን ማምጣት ይችላለሁ። ኦኬ መጀመሪያው ፊውል ፕራይስ የነዳጁ ዋጋ መጨመር። ከዛም በኋላ የመንግስትን ድጎማኛ እናነሳለን፣ ዋጋውን እንጨምራለን። ሲ what we are in አሁን ያለንበትን ሌቭል አይታችኋላ እንዴት ስትራግል እያደረግን እንደሆነ። that's one thing። ሰከንድ የኤሌክትሪሲቲን ታሪፍ የመብራት ኃይልን ታሪፍ መጨመር። እሱን ምን እንደሚል የሆነ አንዱ ሴክሽን እንደሚተቀረችው የ4 ዓመት የመብራትን ታሪፍ የመጨመር እቅድ ውላለን። ሶ ሌላኛው ሶስተኛው ምን እንደሆነ ታውቃላችሁ? የብርን ቫሊዩ መቀነስ። እኔ እንደዛ ለምን ነው የምለው? ለምን ብር ፍሎት አድርጎ ሪል ቫሊዩን ያገኘ ከዛ ከ50 ምናምን ዶላር ጨምሮ ስንት አሁን እየገባን እንደሆነ ታውቃላችሁ። ስቲል አላገኘም ቫሊዩ ይላሉ እነሱ። እና ደግሞ ይሄንን መሀል ላይ ብርን ሰፖርት ለማድረግ ናሽናል ባንክ የሚያደርጋቸውን ሰፖርት እጁን ያንሳ ይላሉ። ይሄ ማንን ነው የሚጠቅመው? የውጭ ሀገር ኢንቨስተሮችን ነው የሚጠቅመው። ይep ከዛስ ሌላኛው ታክስ በደንብ ኮሌክት ማድረግ። ታክስ በደንብ ኮሌክት ስታደርጉ ለኛ ብድሩ መመለስ ትችላላችሁ። ይሄስ ማንን ነው የሚጎዳው? ደሃው ነው የሚጎዳው። ሀብታሙ በዚህ ነገር አይነካም። እንደውም የውጭ ሀገር ኢንቨስተር በጣም ነው የሚመቸው። የዶላር ዋጋ ሲጨምርለት በትንሽ ዶላር ብዙ ነገር ከኛ መግዛት ይችላል። እኛ ግን ብራችን ቫልዩ እያጣ ይመጣል ማለት ነው። እናንተ እንዴት ነው የምታስቡት? እዚህ ጣጣ ውስጥ ገብተናል። 5ኛው ሪቪው ደግሞ እየተካሄደ ነው እየተባለ ነው። እሱም ደግሞ ሌላ ጉድ ይዞ ይመጣል።